የአብርሽና የሩታ እውነታ እኛ እንደምናስበውና እኛ እንደምናየው አይደለም። ሁላቸውም በልክ ተሞልተው እንጂ እውነታው ሌላ ነው። ሰላም የሀበሻ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ይሆንልኝ። ለቤቴ አዲስ የሆናችሁ የዶል ምልክቷን እየተጫናችሁ ቤተሰብ ሁኑ። ጥሩና አስተማሪ ነገሮችን ወደ እናንተ የማደርስ ይሆናል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እሱም የመጣሁትኝ በአብርሽና በሩታ ዙሪያ ነው። አልፈልግም እንድትሄድ። ለምንድን ነው እንደ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። አውራት በቃ በቃ አውሪው በቃ ማለት ነው። ተረጋጋ። በወጣ ሰዓት ሩታ እያለቀሰች መሄድ የለብህም የምነግርህ ነገር አለ ብዙ ነገር እያለች እንደነበረ ሁላችንም አይተናል። በመሀልም ቆርጬ ቪዲዮውን አስገባላችኋለሁ። አልፈልግም እንድትሄድ። ለምንድን ነው እንደ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። አውራት በቃ በቃ አውሪው በቃ ማለት ነው። ተረጋጋ። አንዱ እሳት ሲሆን አንደኛው ውሃ ሆኖ ነገሮችን አረጋግቶ እንጂ ትዳርና ፍቅር እልክ በተሞላ ሁኔታ ጥሩ መንገዶችን ይዞ አይሄድም ማለት ነው። ፍቅር ማለት በጣም ትዕግስት ያስፈልገዋል። ትዳር ማለት ደግሞ ሕይወት እስከሆነ ድረስ ሁለታቸውን በመተሳሰብ እንጂ ከመሀላቸው ላይ ሶስተኛ ወገን ማስገባት የለባቸውም። እንግዲህ አብርሽና ሩታ ህይወታቸው እንደዚህ ብጥብጥ ያለ ፍቅራቸውን እንደዚህ ድፍርስ ያደረገባቸው ጽጌ እና ዳኒ የተባሉ ልጆች እንግዲህ ጓደኛ ብለው ተጠጉ በኋላ የነዚህ ልጆች ፍቅር ሰላም አጧል ማለት ነው። አንዳንዴ የምንይዘው ጓደኛ ለኛ ምን አይነት አስተዋጽኦ አለው ለፍቅራችንም ሆነ ለኛ እድገት ምን አይነት አስተዋጽኦ አለው? እኛ ብናድግ የዛ ሰው ደስታ የታክል ነው፣ የኛ ፍቅር የዛ ሰው ደስታ የታክል ነው ብለን ማሰብ አለብን እንጂ ሁሉም ሰው የወደደን ሁሉ ሁሉም ጓደኛ ብሎ የተጠጋን ሁሉ የኛን ሰው የኛን ሰላም የኛን እድገት የኛን ፍቅር የሚያስብ ሰው አለ ብሎ መገመት አይችልም። ስለዚህ አብርሽና ሩታ እኔ እንግዲህ ሁለታቸውንም እዚህ ላይ አብርሽ ጥፋተኛ ነው ሩታ ጥፋተኛ ናት አልልም። ምክንያቱም ሁለታቸውም እሱ ያደረገውን እሷ እኔ ካላደረጉ እሷ ያደረገችውን እኔ ካላደረጉ ብለው በልክ ነው ልጆች ያሉ። ያንም ደግሞ ይሄን ልካቸውን ትክክለኛ ጓደኛ ስለሌላቸው ለነሱ ፍቅር ለነሱ ህይወት የሚጨነቅ ሰው ስለሌለ እንጂ ከካሜራ ጀርባ ቁጭ አድርጎ የነሱን ችግራቸውን ሶል አድርጎ ፈቶ እዛው ላይ የሚያስማማቸው ጓደኛ የላቸውም ማለት ነው። እንግዲህ እነዚህ ልጆች ህይወታቸው እየተበጠበጠ ያለ ጽጌና ዳኒ በተባሉ ልጆች ነው። እንግዲህ መንስኤው እንግዲህ ሁለታቸው ናቸው ማለት ነው። በጣም የተሳሳቱት ግን በጣም የተሳሳቱት ለሁላችንም ማለት ነው። በፍቅራችንም ሆነ በትዳራችን መሀል ሶስተኛ ወገን ከኛ ውጪ እና ከፈጣሪ ውጪ ሶስተኛ ወገን ማስገባት ፈጽሞ የለብንም። ምክንያቱም ሰዎች በህይወታችን እንዲያዙ በቤታችን እንዲያዙ ፍቃድ ሰጠን ማለት የኛን ህይወት አደጋ ላይ ጣልነ ማለት ነው። እነዛ ሰዎች እስከየት ድረስ ነው የኛን ፍቅር የሚወዱት ብለን የኛን የሚያስጨንቃቸው ብለን ልኬቱን አናቅምና ጥሩም መጥፎም ሰዎች እንዳሉ ቢሆንም ግን ሶስተኛ ወገን ፈጽሞ አይደለም የውጭ ሰው ቀርቶ በትዳርና በፍቅር መሀል እናት፣ አባት፣ እህት፣ ወንድም ከመሀል ጣልቃይ መግባት እኔ ተገቢ ነው ብዬ አላስብም። ስለዚህ ነገሮችን በሙሉ የበጠበጡባቸው እንግዲህ ጓደኛ ተብዬዎች ናቸው። እውነት ለመናገር ዛሬ ያየሁትን ቪዲዮ ሳይ በጣም ነው ያዘንኩት። እኔ ብዙ ጊዜ ድራማ የሚመስል ነገር እንግዲህ የነሱ ህይወት
ድራማ ነው የሚመስለው እና ብዙም እንትን አልለውም እና እውነት ሁለታቸው ላይም በጣም ፍቅር እንዳለ ሁለታቸውም እንደሚፈላለጉ ሁለታቸው እንደማይለያዩ ያየሁትኝ ዛሬ እንግዲህ ሻንጣውን ይዞ በወጣ ሰዓት እያለቀሰችው እንባና የተናገረችው ነገር እውነት ለመናገር በጣም ነው የሚያሳዝነው። ስለዚህ እናንተ ከቻላችሁ የነሱ አድናቂዎች የነሱ ተከታዮች ከቻላችሁ ሁለታቸውንም ለማስማማት ሁለታቸውንም አንድ ላይ ለማድረግ ፍቅራቸውን የሰው ደስታ የሚያስደስታችሁ ሁለታቸውን የሚያግባባ ነገር ጻፉላቸው እንጂ ሩታ ጎበዝ ነሽ፣ አብርሽ ጎበዝ ነህ ባትሉ። ምክንያቱም ሁለታቸው ለልክ ብለው እየሄዱበት ያሉት ነገር ለልክ እንጂ እውነት ትክክለኛ አብርሽ ሩታን ጠልቷት ሩታ አብርሽን ጠልተው አይደለም። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ እንደዚህ አይነት ከአብርሽ እና ከሩታ ላይ ብቻ ሳይሆን በየሁላችን ቤት የሚመጣ በየሁላችን ቤት የሚደርስ ነው እና ጓደኞቻችሁን እስኬት ነው የምታውቁ። ቢያንስ የተፈጠረ ችግር ካለ እራሳችሁ ነገሮችን ሶል ለማድረግ ሞክሩ እንጂ ለጓደኛ ለሶስተኛ ወገን አሳልፋችሁ ነገሮቻችሁን ወደ ውጭ ባታወጡ ሚዲያ ላይ ባታወጡ እና አሁን ላይ እንግዲህ አብርሽና ሩታ ነገሮችን ለማስተካከል በጣም ያደክማቸዋል ማለት ነው። በጣም ነገሮች እነሱ እንዳሰቡት ሳይሆን በጣም ሂደዋል፣ ተበላሽተዋል እና በጓደኛ የተበላሸ ነገር ማለት ነው። እንግዲህ የሞተ ዩቱባቸውን እንደገና ደግሞ ታዋቂ ለመሆን ዩቲዩባቸውን ለማሳደግ የልጆችን ህይወት በጣበጡባቸው፣ የልጆችን ፍቅር አቀዘቀዙ፣ አደበዘዙባቸው። እነዚህ ልጆች አይለያዩም፣ ግን ልባቸው ተሰበረ ማለት የብዙ ሰው ነገር የብዙ ሰው ልብ ነው የተሰባበረው እና የሚገርመው ነገር እውነት ለመናገር እኔ አብርሽ ጥሩ ነው፣ አብርሽ ይሄን ባያረግ ኑሮ ሩታ ይሄን አታረግ ምናምን ልል አይደለም። ግን ሁላችሁም ከቻላችሁ እንደዚህ አይነት ውስጥ ያላችሁ ሰዎች ጓደኛ ብላችሁ የምትይዙ ሰዎች ሁላችሁም ከቻላችሁ ከገባችሁበት ነገሩ ላይ ከገባችሁበት ከቻላችሁ ነገሮችን ሰው ላድርጋችሁ ሁለቶችን ፍቅረኛ ማቾችም ሆነ ባለትዳሮችን ብታስማሙ፣ ካሊያ ደግሞ ካልቻላችሁ ዝም ብትሉና ነገሮችን ራሳቸው ፈተው ራሳቸው ሶላ አድርገው ራሳቸው የሚስማሙበትን መንገድ ይፈጥራሉ እንጂ ሩታም የምትሄድበት መንገድ ሌላ ሲሆን አብርሽ እንደዛ ሲሆን እነዚህ ልጆች ማን ነው አገናኝቶ ሁለታቸውንም ነገሮችን እንዲፈቱ የሚያደርገው? ሁለታቸው እኮ ተፋፍረዋል። ፍቅር ከመሀል እያለ ተፋፍረዋል። እና ምን ልላችሁ ፈልጌ ነው፣ ልጆች ተለያይተው አይለያዩም። እናንተ ግን ተርፋችሁ ነገር ስለሚሆን በቻላችሁት መጠን ኮሜንት ስትኮምቱ የሰው ደስታ የሰው ፍቅር የሚያስደስታችሁ በቻላችሁት መጠን የምታከብሯቸው እነሱን የምትወዷቸው ከሆነ ሁለታቸውንም ሳትደግፉ ሁለታቸውንም እንደ ጥፋተኛ አደርጋችሁ ሁለታቸውን በሚስማሙበት ነገር ሁለታቸውንም አንድ አይነት አይተን ለነሱ ጥሩና አመለካከት ያለው ኮሜንት ብንጽፍላቸው እንጂ መቼም ወደ ሚዲያ የመጣ ሰው ሁሉ ነገሩ ሚዲያ ላይ ነው። እኔ ግን ይሄንን አልገድፈውም። ስራ የራሱን የቻለ ስራ አለው። ትዳርና ፍቅር ደግሞ የራሱ ጊዜና ቦታ አለው እንጂ ለገንዘብ ተብሎ ወይንም ለገንዘብ ተብሎ ለስራ ተብሎ በፍቅር ቀልድ በትዳር ቀልድ እኔ ጥሩ ነው ብዬ አላስብም። ስንት የሚሰሩ ነገሮች አሉ፣ ስንት ነገር ማለት ነው። እና እናንተ ለዩቲዩባችሁ እንዲነሳላችሁ ታዋቂ ለመሆን በእነሱ የእነሱን ፍቅር አቀዝቅዛችሁ የእነሱን ፍቅር አደብዝዛችሁ እነሱ እንደዚህ አበጣብጣችሁ እናንተ
ትልቅ ቦታ ለመድረስ የምትጥሩ ሰዎች ፈጣሪ ልቦና ይስጣችሁ። አሁንም ነገም ዛሬም አብርሽና ሩታ አይለያዩም። አብርሽና ሩታ ወደፊት ይሄዳሉ። ሁለታቸውም የሄዱበት መንገድ እንግዲህ ነገሮችን ሶል እናደርጋለን በዚህ ሁኔታ ብለው ነበረ። ነገሮች ግን እነሱ እንደጠበቋቸው ሶል ሊሆኑ አልቻሉም። እንደገና እየተባባሱ ሂደዋል ማለት ነው። አሁንም ዝሮ ዝሮ እንግዲህ አረፈደም እንደ እግዚአብሔር ፍቃድ አንድ ላይ ይሆናሉ። ግን እናንተ እንትን የምትሉት ሰዎች ልቦና ይስጣችሁ እላለሁኝ። ለዛሬ ይዤላችሁ የቀረብኩት ይሄን ይመስል ነበረ። በአዲስ ቪዲዮ እስከምንገናኝ ሰላም ሆኖልኝ